ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ ስጋ የሚያስንቅ ቆንጆ ሆኖ ድብን ብሎ የተቁላላ ምርጥ የሆነ ድንች ነው ይዤላችሁ የመጣሁት። የድንች ቀይ ወጥ ማለት ነው። በጣም ነው የምትወዱት። በጣም ቆንጆ ነው፣ ልስልስ ያለ በርበሬ ያልበዛበት ግን በጣም የሚጣፍጥ ስጋን የሚያስንቅ ቆንጆ አሰራር ነው። ቤተሰቦቼ ቪዲዮን ስትጀምሩ በላይክ ጀምሩ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባር ቤተሰቦቼ ሁልጊዜም ሀሳብ አስተያየት እየሰጣችሁ ሼር፣ ላይክ እያደረጋችሁ ስለምታበረታቱኝ በጣም አድርጌ ነው ማመሰግነው። እንግዲህ በጣም ቀላል ነው፣ በጣም ጣፋጭ ነው። ቤተሰቦቼ በጣም ነው የምትወዱት እና ወደ አሰራሩ እንሄዳለን። በመጀመሪያ እንግዲህ እኔ ሽንኩርት በርከት ያለ ትንሽዬ ከትፍ ያለሁኝ ማለት ነው፣ ደቀቅ አርጌ። ከዛ ጋዜን ለኩስና እጥደዋለሁኝ። ሽንኩርቱ ላይ እንግዲህ ምንም አይነት ዘይት አልጨመርኩበትም። እንደዚህ የኛን የሀበሻ ምግብ ስሰራ መጀመሪያ ሽንኩርቱን እንደዚህ በእንትኑ ነው ማብሰል ደስ የሚለኝ ማለት ነው። በሽንኩርቱ ውሃ በራሱ ዘይት አርጌ አልጠብሰውም ማለት ነው። በዚህ አርጌ እንግዲህ በደንብ አርጉ ውሃው ድርቅ ብሎ ጥብስ ካለ በኋላ ትንሽዬ ዘይት ይፈልጋል። እንግዲህ በርከት ያለ ዘይት ስለሚፈልግ ድንቹ አንድ የሻይ ሲኒ የሚሆን አንድ ኩባያ የሻይ ሲኒ ዘይት አድርጌበታለሁኝ። የሻይ ሲኒው እንግዲህ በጣም ትልቅ የሚባል አይደለም፣ ግን ለድንቹ በቃ የተመጣጠነ ቆንጆ እንዲሆን አድርጌ ዘይቱን አድርጌ ያለሁኝ ማለት ነውና በደንብ አርጌ በዘይቱ ደግሞ ሽንኩርቱን ቆንጆ አድርጌ እየከደንኩና እየከፈትኩኝ በደንብ አርጌ ጥብስ አደርጓለሁ ማለት ነው። እንግዲህ እናንተም በየቤታችሁ የምትሰሩት የራሳችሁ አሰራር አለ። እኔ ደግሞ በቤቴ እንዴት አድርጌ እንደሰራሁት በጣም ስለጣፈጠኝና ቆንጆ ስለሆነ ለእናንተም ደግሞ ሼር ላርጋችሁ ብዬ ነው ቤተሰቦቼ። ቪዲዮ በጣም ለብዙ ሰው እንዲደርስልኝ ላይክ ማድረግ እንዳትረሱ። እንዲሁም ነባር ቤተሰቦቼ እንግዲህ ስለምደግፉኝ አመሰግናለሁ። እዚህ ጋር እንግዲህ በርበሬ አድርጌበታለሁኝ። 2 ማንኪያ ከግማሽ ነው ያደረኩት። የሻይ ማንኪያ ነው በርበሬውን ያደረኩት ማለት ነው። ትልቅ አይደለም፣ አነስ ያለ፣ ያው በጣም ብዙ የሆነ አይደለም። እኔ የምሰራው አነስ ያለ ትንሽዬ፣ በቃ አንድ ጊዜ ለምሳ ብልት ተደርጎ እንዲጨረስ ነው። እውነት ለመናገር ድንች እኔ በቀዩ ብዙም አልወደውም። እኔ የምወደው ባልጫ ነው። ግን ደግሞ በደንብ ቆንጆ ሆኖ ተቁላልቶ ቆንጆ ሆኖ ከተሰራ ደግሞ በጣም ነው የሚጣፍጠው ማለት ነው። እና እየከፈትኩና እየከደንኩኝ እንግዲህ በደንብ አድርጌ ቆንጆ አድርጌ አበስለዋለሁኝ። ከዛ እዚህ ጋር እንግዲህ 3 ቲማቲም፣ መካከለኛ ቲማቲም ነው፣ እሱን ፍጭት አድርጌ እጨምርበታለሁ ማለት ነው። እስካሁን እንግዲህ ምንም አይነት ውሃ አልጨመርኩበትም፣ በደረቁ ነው እየጠበስኩት ያለሁት። ቲማቲሙ ደግሞ የራሱ ውሃ ስላለው ሽንኩርቱንና በርበሬውን በደንብ ቆንጆ አድርጎ ያበስልልኛል ማለት ነው። እና እየከፈትኩ እየከደንኩኝ ጋዙን ቅንስ አድርጌ ቆንጆ አድርጌ እንግዲህ ጊዜ ሰጥቼ በደንብ አድርጌ ነው ማቁላላው። ያው በጣም ረጅም ላለማድረግ ነው እንግዲህ ቪዲዮውን ማለት ነው እንጂ በደንብ ቆንጆ አድርጌ አቁላልቸዋለሁኝ። ከዛ እዚህ ጋር እንግዲህ የተፈጨ አንድ የሻይ ማንኪያ የሚሆን ነጭ ሽንኩርት አደርግበታለሁኝ። በርበሬው እንግዲህ በደንብ ቆንጆ ሆኖ ቤት ውስጥ የተዘጋጀ ቆንጆ በርበሬ ስለሆነ ቅመም ብዙ አለው። ሽታው ልነግራችሁ አልችልም እንዴት ደስ እንደሚል ማለት ነው። ሁሉም ቅመም ስላለው ብዙ ቅመምም አይፈልግም። እና ነጭ ሽንኩርቱን እንግዲህ በርከት ሲል እኔ ስለምወድ አድርጌ ያለሁኝ። እዚህ ጋር እንግዲህ ቅመሞች አድርጌ ያለሁኝ፣ መከለሻ አድርጌ ያለሁኝ እና ኮረሪማ አድርጌበታለሁኝ፣ ጥቁር ቅመም አድርጌ ያለው፣ ጨው አድርጌ ያለው እና ደግሞ አንድ ማጂ አድርጌበታለሁኝ ማለት ነው። እናንተ እንግዲህ ከዚህ የመጨመር የምትፈልጉት ካለ መጨመር ትችላላችሁ፣ ቅመም ማለት ነው። ከዛ እዚህ ጋር የፈላ ውሃ ነበረኝ። ትንሽዬ ጠብ አድርግና የፈላ ውሃውን እንግዲህ አቁላላበታለሁኝ። እንደዚህ አድርጌ በደንብ አድርጎ
ማጂውም እንዲሟሟልኝና ቅመሙም በደንብ አድርጎ እንዲዋሃድ ማለት ነው። እንግዲህ በደንብ ጊዜ ሰጥቼ እየከፈትኩና እየከደንኩኝ ጋዙንም በጣም ከፍ ሳላረገው ቅንስ አድርጌ በትንሿ እንደዚህ አበስለዋለሁኝ ማለት ነው። ሽታው ልነግራችሁ አልችልም እንዴት እንደሚጣፍጥ ማለት ነው። እንደዚህ ቁሌቱ ራሱ ቢበላ በቃ በጣም በጣም ነው የሚጣፍጠው። በጣም ቆንጆ አሰራር ነው። እንዲሁም እንግዲህ በዚህ አጋጣሚ አዳዲስ ቤተሰብ ያደረጋችሁኝ ሰብስክራይብ ያደረጋችሁኝ በጣም በጣም አድርጌ ነው የማመሰግነው። እንዲሁም ደግሞ ሰብስክራይብ ሳታደርጉ ከሆነ ቪዲዮ የምታዩት ለማስታወስ ያህል ሰብስክራይብ እያደረጋችሁ ብደግፉኝ በጣም ደስ ይለኛል። እንደዚህ እንግዲህ ቆንጆ አድርጌ በደንብ ካቁላላሁት በኋላ እኔ የተጠቀምኩት 2 ድንች ነው። ትንሽ ተለቅ ተለቅ ያለ እንዳልኳችሁ በጣም ብዙ አይደለም መስራትን የምፈልገው ለአንድ ጊዜ ለምሳ የሚሆን ነው። እና ድንቹን እንግዲህ እኔ በዚህ ቅርጽ ነው የፈለኩት ማለት ነው። እንደዚህ ቆራርጬው አጥቤ አስገብቼዋለሁኝ ማለት ነውና እንግዲህ እሳቱን ቀስ አድርጌ በደንብ እንዲቁላላ አንድ ላይ አደርገዋለሁኝ ማለት ነው። እንግዲህ ቆንጆ ሆኖ ከተቁላላ በኋላ የፈላ ውሃ አለኝ። ከዛን ውሃውን በጣም ሳላበዛ በጣም ብዙ ቅጥን ያለ እንዲሆን ስለማልፈልግ ግን ድንቹም ደግሞ መብሰል ስላለበት እንደዚህ አድርጌ እንግዲህ ከልሼዋለሁኝ። ውሃ ክድና አደርገውና አበስለዋለሁኝ ማለት ነው። እንግዲህ እንደዚህ ቆንጆ ሆኖ ትክትክ እያለልኝ ነው። ሽታው ቤቱን እንዴት እንዳወደው ልነግራችሁ አልችልም። ከመውጣቱ በፊት እንግዲህ ትንሽ ቀደም አድርጌ እዚህ ጋር የተፈጨ የሮዝመሪን አለኝ ማለት ነው። የተፈጨውን አደርግበታለሁኝ ማለት ነው። 1 ማንኪያ አድርጌበታለሁኝ። ልዩ ነው በቃ የሚያረገውና የምን ስጋ ወጥ ነው የምትሉት። ከዛ 5 ደቂቃ የሚሆን እንግዲህ እንደዚህ ክድና አድርጌ አበስለዋለሁኝ። አሁን ቆንጆ ሆኖ እንግዲህ በጣም ሳይቀጥን ቆንጆ ሆኖ እየደረሰልኝ ነው ማለት ነው። እንደምታዩት ነው እንግዲህ ያው ጋዙ በጣም ከተከፈተ እንዳያቃጥልብን ጋዛችንን እንግዲህ ቀስ አድርገን ነው ማለት ነው መክፈት ያለብን። በዚህ መልኩ እንግዲህ ቆንጆ ሆኖ እንደምታዩት በቃ ቆንጆ ሆኖ ደርሶልኛል ማለት ነው። እና አሁን እንግዲህ ወደ ገበታ ማቀርብበት ጣዋው ላይ አወጣዋለሁኝ ማለት ነው። እና በዚህ መልኩ እንግዲህ እንጀራዬን ፍሪጅ ውስጥ ነበረ። እንጀራውን አሞቄው ጣባው ላይ አድርጌ ከዛ ወጤን አደርጋለሁኝ ማለት ነው። በጣም በጣም ቆንጆ ነው። በጣም ነው የሚጣፍጠው። እንግዲህ ድንች ማትወዱ ካላችሁ በዚህ መልኩ ሰርታችሁ ብትሰሩት በጣም ነው የምትወዱት። በጣም ጣፋጭ ነው። በጣም በጣም ልዩ ነው። እኔ እንግዲህ እንደዚህ አድርጌ ቆንጆ ምሳ ሰርቻለሁኝ ማለት ነው። ስጋ የሚያስንቅ ቪዲዮን እንግዲህ እንደወደዳችሁት ተስፋ አደርጋለሁኝ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባር ቤተሰቦቼም ሁልጊዜ ስለምታበረታቱኝ ስለምደግፉኝ በጣም አድርጌ ነው የማመሰግነው። እንግዲህ በቀጣይ ደግሞ በአዲስና በቆንጆ ቪዲዮ እንገናኛለን። እስከዚህ ሰዓት ስለተከታተላችሁኝ በጣም አድርጌ ነው የማመሰግነው። ባባይ